ለደረጃ ለ ግብር ከፋዮች በአዲሱ በተሻሻለው የንግድ ስራ ገቢ አዋጅ 1395/2017 መሰረት በጠቅላላ አመታዊ ገቢያቸው 2 ሚሊዮን በታች የሆኑ ግብር ከፋዮች ከ2 እስከ 9 ምጣኔ ተቀምጦላቸዋል። ስለዚህ የ2018 ግብራችሁን በቀላል መንገድ ማወቅ ትችላላችሁ። አዲስም ነባርም ነጋዴዎች ከእናንተ የሚጠበቀው ጠቅላላ አመታዊ ገቢውን ማስገባት ነው። ዌብሳይቱ የምከፍሉትን ግብር ይነግራችኋል ማለት ነው። ዌብሳይቱን ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ። እሱን ከከፈታችሁ በኋላ ፕሮፋይል ከገባን በኋላ ዌብሳይቱን ከፍተዋለን። የግብር ማስያ የሚለውን ከነካን በኋላ ይከፍትልናል። እዚህ ጋር ጠቅላላ አመታዊ ገቢያችሁን ማስገባት ነው። ለምሳሌ 150,000 ጠቅላላ አመታዊ ገቢ ያለው ነጋዴ ስንት ይከፍላል? 4500 ይከፍላል ማለት ነው። ራሱ አስልቶ ምጣኔውንም አስቀምጦ 3% ቁጭ ያረግለታል ማለት ነው። ሌላው ሌላ አንድ ነጋዴ 410,000 ጠቅላላ አመታዊ ገቢ ቢኖረው እንደዚህ 12300 አድርጎ ምጣኔውንም በዚህ መሰረት ያስቀምጣል ማለት ነው። እናንተ የሚጠበቀው ጠቅላላ አመታዊ ገቢያችሁ ማወቅ ነው። እንዴት እናውቃለን? አዲስ ከሆናችሁ መጥተው ሲገምቱ ምን መጠየቅ ትችላላችሁ። ነባርም ጠይቃችሁ ማወቅ ትችላላችሁ። ጠቅላላ አመታዊ ገቢያችሁ 1,500,000 ጠቅላላ አመታዊ ገቢ ያለው 105,000 ይከፍላል ማለት ነው። ለምሳሌ 3 ሚሊዮን ብለው ምን እንደሚሰጠን ይሄው በደረጃ ሀ አስዩ ነው የሚለው። ስለዚህ 2 ሚሊዮን በላይ አያሰላም። ከ2 ሚሊዮን በታች የሆናችሁ ለደረጃ ላይ የተሰራ አፕሊኬሽን ነው። ቲዮቲ እንከፍላለን ብላችሁ ጥያቄ ላቀረባችሁ ቲዮቲ ቀርቷል። የምትከፍሉት ይሄ የመጣላችሁን ግብር ብቻ ነው። ቲዮቲ ከዚህ ጋር አንድ ላይ ስለተሰራ ቲዮቲ ቀርቷል። በዚህም መስራት ብቻ ነው ማለት ነው የሚጠበቅብን። ሌላው ደግሞ በ3 ሩብ አመት ስከፍሉ የመጣችሁትን ግብር የ2017ን ከ2018 ግብራችሁ ላይ ትቀንሳላችሁ። የ2017 ብልጫ ከመጣ ተመላሽ ይሆናል። ያነሰ ደግሞ ከሆነ ልዩነቱን ትከፍላላችሁ ማለት ነው። የፌዴራል ግብር አዋጅ ስለሆነ ለሁሉም ነው የሚያገለግለው፣ ለአዲስ አበባም ለክልልም ላላችሁ። ለደረጃ ለ ግብር ከፋዮች በአዲሱ በተሻሻለው የንግድ ስራ ገቢ አዋጅ 1395/2017 መሰረት በጠቅላላ አመታዊ ገቢያቸው 2 ሚሊዮን በታች የሆኑ ግብር ከፋዮች